ብዙዎች በማይረባ ቦታ ነው ያለው። ለዚህ ያው ለእድሜያችን በጣም ትንሽ ናት። ለዚህ ትንሽ ጊዜ ግን በቃ በጣም ወሳኝ የሆነን ጊዜያችንን በማይጠቅም ነገር እናጠፋል። እናንተ ግን ዛሬ በእግዚአብሔር ክፍ ናችሁ። ሃሌሉያ። ከአብ ጋር ነገር ይዛችኋል፣ ከወልድ ጋር ነገር ይዛችኋል፣ ከመንፈስ ቅዱስ ጋር ነገር ይዛችኋል። ለምድር የሚተርፍ ነገር ይዛችኋል፣ ለትውልድ የሚተርፍ ነገር ይዛችኋል። በውይይት ላይ ናችሁ። እናንተ እያደጋችሁ ነው። አሜን ነው። አንቺ አሁን እዚህ ቦታ በመምጣት እያደግሽ ነው፣ እየጨመርሽ ነው። ነገርሽ ወደፊት እየገፋ ነው። ሃሌሉያ። ቀኑ በቆጠረ ቁጥር እርግዝናው እየጨመረ ነው የሚሄደው። ወደ ጌታ መምጣት በጨመርሽ ቁጥር ነገርሽ እየተባረከ ከፍ ያለ ሻይን እያደረገ ሞገሱ እየጨመረ ከፍታ እየጨመረ የከፍታ ጫማሽ እየጨመረ ነው። ኢየሱስ ጌታ። እዚህ ቤት እናንተ በማግኘት በጣም ደስተኛ ነን። የተለያዩ ሀገሮች ብዙ ቸርቾች ተዘግተው ጭፈራ ቤት ሆነዋል። አሜሪካ ሀገር ብዙ ሰዎች ብዙ ቸርቾች ተዘግተው ያ ቦታ ሰዎቹ እየደወሉ ያለቅሳሉ። ጸልዩልን። አንዳንድ ቅዱሳኖች በእውነት እግዚአብሔርን የሚያመልኩ ጸልዩልን፣ የቸርቹን ኪራይ ካልከፈላችሁ ቸርቹን ለጭፈራ ቤት እንሸጣለን እያሉ እናከራያለን እያሉ እያሉ ይላል። ትውልድ የለም በእግዚአብሔር ይቅፍ። ትውልድ ባዝኗል። ትውልድ ጠፍቷል። ኢየሱስ ጌታ ነው። ሃሌሉያ። ነፍሴ ሐሴትን ታደርጋለች። በጣም ደስ ብሎኛል። ጌታ ይባርካችሁ። እግዚአብሔር ባርኮኛል። በሉስ ተባረክ። አእምሮ ሰጥቶኛል። የሚታዘዝ ልብ ሰጥቶኛል። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ይባርካችሁ። ፓስተርንም እግዚአብሔር ይባርክ። ኢየሱስ ጌታ ነው። እግዚአብሔር የልብ ቅንነትን ያያል። አሜን ነው። እግዚአብሔር ይባርክ። እኔ ያየሁት ነገር ስላለ ነው። በውስጥ የተሰማኝ ነገር ስላለ